ስልካችሁን ድምጽ ለመጨመርና ለመቀነስ ልክ እንደዚህ ከጎን በኩል የምትጫኑት ከሆነ የስልካችሁ ፕላይ በተኑ በጣም በቀላሉ ሊበላሽባችሁ ይችላል ማለት ነው። ዛሬ ማሳያችሁ እንዴት አድርጋችሁ በጣም በቀላሉ በአፕሊኬሽን ማስተካከል እንደምትችሉ ይሆናል ማለት ነው። ልክ ስክሪኑ ላይ እንደምትመለከቱት እንደዚህ መጠቀም በጣም ለስልክ ጎጂ ነው ማለት ነው። በሁለተኛ ደረጃ ደግሞ የምንመለከተው ስልካችንን እንደዚህ ኦን አድርገን ለመጠቀም ስንል የስልካችንን ፓወር በተን ልክ እንደዚህ ኦን እያደረግን የምንጠቀም ከሆነ አሁንም የስልካችን ፕላይ በተን ይበላሽብናል። ይህንን በቀላሉ በመቀየር በአፕሊኬሽን እንዴት መጠቀም እንደምትችሉ አፕሊኬሽኑን ለማውረድ ቀጥታ ወደ ፕሌይ ስቶር ትገባላችሁ ማለት ነው። ከዛም የሰርች በተኑን ትነኩና ከላይ በኩል ሰርች አፕ ጌም የሚል አለ ፕሌይ ስቶር ከገባችሁ በኋላ ማለት ነው። ከዛም ቮሊዩም በተን ብላችሁ ሰርች ታረጋላችሁ። አሲስታንስ ቮሊዩም በተን የሚል አለ። እሱን አንዴ እንደምትመለከቱት ኢንስታል አድርገው ነው የሚለኝ። ኢንስታል እስከሚሆን እንጠብቃለን ማለት ነው። ካቾቼ እንደምትመለከቱት እንግዲህ ኢንስታል አድርጎ ጨርሷል። ስለዚህ ማድረግ ያለብኝ ኦፕን አድርጓለሁ ማለት ነው። እንደምትመለከቱት እንግዲህ አሁን በሚገባ አፕሊኬሽኑን ከፍቼዋለሁ ማለት ነው። አሁን እንደምትመለከቱት እንግዲህ የተለያዩ ፐርሚሽኖች መጥተዋል። እንደምትመለከቱት ኦቨር ላይ የሚላል የመጀመሪያው ማለት ነው። እሱን አንዴ ታብ ታረጉና ፐርሚሽኑን ኦን ታረጓታላችሁ ማለት ነው። እንደምትመለከቷት አሁን ኦን አድርጋችሁታል ማለት ነው። ስለዚህ ፐርሚሽን ራኒን ባክግራውንድ ይላል። ባክግራውንድ ላይ ራን እንዲያደርግ አሎ ታረጉለታላችሁ ማለት ነው። እንደምትመለከቱት እንግዲህ አሁን ልክ አሎ ሳረገው ሴሌክት ስታይል ወደታች በምትሄዱበት ሰዓት እንግዲህ ሳይዝ አለው ማለት ነው። አሁን ሳይዙም ማመጣጠን ትችላላችሁ። እንደምትመለከቱት ይህን ያክል ስጨምርበት የተለያዩ ቪዲዮዎችን እንዲሁም የተለያዩ ስራዎችን በማካሄድበት ሰዓት እንደዚህ መጠኑ ትልቅ ሲሆን የሚረብሸኝ ስለሚሆን ትንሽ መጠኗን ዝቅ አድርግለታለሁ ማለት ነው። እንደምትመለከቷት አሁን እስከ መጨረሻው ዝቅ አድርጊያታለሁ። ትራንስፓረንሲም አለው ማለት ነው። ይህንን ብራይትነሱን መጨመርም መቀነስም ትችላላችሁ ማለት ነው። እንደምትመለከቱት እንግዲህ አሁን ትራንስፓረንሲውን ይሄን ያክል አድርጌዋለሁ ማለት ነው። ስለዚህ አሁን ጨርሻለሁ ማለት ነው። እንደምታዩት እንግዲህ ጨርሻለሁ። ስለዚህ አሁን በመሃሉ ወጣለሁ። እንደምታዩት እንግዲህ ባክግራውንድ ላይ መታለች። እሷን እንግዲህ የፈለጋችሁት ቦታ ላይ ወደ ታች ወደ ላይ ማድረግ ትችላላችሁ። እንደምታዩት እንግዲህ አሁን ከዚህ በኋላ ድምጽም መቀነስም መጨመርም እችላለሁ ማለት ነው። ማፕ ቮሊዩም ዳውኑ ሊበላሽብኝ ይችላል ማለት ነው። ስለዚህ እንደዚህ እያረኩኝ መጠቀም እችላለሁ። መስራትና ለመስራቱን እንግዲህ ወደ ቲክታክ ገብቼ እማሳያችሁ ይሆናል ማለት ነው። አሁን እንደምታዩት ቲክታክ ላይ ነው ያለሁት ማለት ነው። ይኸው እንደምታዩት የቲክታኩን ጨምሬዋለሁ። እንደምታዩት ቀንሼዋለሁ። ቪዲዮውን እናጫውተው። ይኸው እንደምታዩት ሰርቶልኛል ማለት ነው። ስለበት ፖዚሽን ከደበራችሁ ደግሞ ታብ አድርጋችሁ በመያዝ ወደ ላይ ወደ ታች ደስ አላችሁ ቦታ ላይ ማድረግ ትችላላችሁ ማለት ነው። ይህን ይመስላል ማለት ነው። ሌላኛው ደግሞ ምንድነው ሁለተኛ ላይ የምንመለከተው ፓወሩን ማለትም ፓወር ኦፍ ኦን ለማድረግ አሁንም በድጋሜ ከታች ያለውን ልክ እንደዚህ እየተጫን ከጎን ያለው ማለት ነው ፓወር ኦፍ ኦን የምናደርግ ከሆነ እሱ ፍጹም ስህተት ነው ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ ልክ ስክሪኑን እንደዚህ ታብታብ ስታረጉት እንዲዘጋና ታብታብ ስታረጉት ደግሞ እንዲከፍት የምትፈልጉ ከሆነ ማለት ነው አሁን የማሳያችሁ ሜቲድ መከተል ነው ማለት ነው። አብራችሁ ቆዩ። ልክ እንደዚህ ስልካችሁን ታብታብ በምታረጉበት ሰዓት እንዲከፍትና እንዲዘጋ ማድረግ ትችላላችሁ። ከናንተ የሚጠበቀው ቪዲዮውን እስከ መጨረሻው መመልከት ነው። ወደ ስልካችሁ ሴቲንግ ትገባላችሁ ማለት ነው። ስልካችሁ ሴቲንግ ከገባችሁ በኋላ ስፔሻል ፋንክሽን የሚል አለ። ስፔሻል ፋንክሽን የሚለው ከገባችሁ በኋላ አክሽን ገስተር የሚል አለ ማለት ነው። ስለዚህ አክሽን ገስተር ላይ ከገባችሁ በኋላ ታይፒንግ ዊክ የሚል አለ። እሱን አንዴ ትነካላችሁ። የኔ ኦን ያለው የናንተ ግን ኦፍ ሊሆን ስለሚችል ኦን አድርጋችሁ የስልካችሁን ልክ ታብታብ ስታረጉት እንዲከፍትና እንዲዘጋ ማድረግ ትችላላችሁ። ሁሌ ፓወር በተኑን እየነካችሁ መክፈት መዝጋት ለስልካችሁ በጣም ጎጂ ስለሆነ ማለት ነው።